መቃመን ማህሙደን ማለት አላህ ነብዩን ካጠገቡ ያስቀምጣቸዋል የሚለው ይሄ ሙጃሂድ ተፍሲር። መቃመን ማህሙደን ነብዩ ሰለላሁ ዐለይሂ ወሰለም ሸፋዓተል ኩብራ አሰጣለሁ ብለው በሰሂህ ሐዲስ ፈስረው ሸፋዓ ኩብራ አሰጣለሁ ነው የነብዩ ተፍሲር ይሄ ነው። ሙጃሂድ ደግሞ አይ ብሎ ይሄን ተፈሰረ። ሙጃሂድ ነው ጋይብ ነው። ይሄ ጋይብ በነብዩ ነው የሚገለጸው ነገር ጋይብ ከምን አውቆ ነው የሚተናገር? አሁን ሁለት ደግሞ አምሳ ሁለተኛ መቃመን ማህሙደን ማለት አላህ ካጠገቡ ያስቀምጣቸዋል ማለት መስጉን ማለት ቁርአን ነው። አሳ የባተከ ረቡከ መቃመን ማህሙደን የሚል ቁርአን አለ አይደል? መስጉን ደረጃን ይቀሰቅሳል፣ መስጉን ደረጃን ይሰጣል ብሎ አላቸው አላህ ለነብዩ። ነብዩ ምን ብለው ፈሰሩ? ይሄ መስጉን ደረጃ አላህ የሚሰጠኝ ሸፋዓተል ኩብራ ነው። አርሽ ስር መጣለው ቁርአን ጠቅሰው ነው ተናገሩ። ከዛ አርሽ ስር መጥቼ ደፋለሁ ኢርፋራ ሰልቶጣ ይሻክ ሸፋ አባላለሁ ለኡመቴ ሸፋዓተል ኩብራ ተሰጥቻለሁ ብለው ይሄ ነው ኢሳ ነው ኢስራ ነው ኢስራ ሙጃሂድ አሁን ይሄን አዲስ ኢስራ 79 ነው። ኢስራ 79 አዲሱ ሴት ላይ ነው ያለው። እዛው በዚህ ቁርአን ላይ ተፍሲር ላይ ታገኘው። አዲሱ እዚህ ነው። ማንኛው ተፍሲር ላይ ከማን ሁሉም ተፍሲር ላይ ያለው ሁሉም ላይ ሙጃሂድ ምን ይዞ ነው እንደዛ ያለው? ከራሱ ከአቡል አህባር የሚያቀርበው አለ ሰነድ የለውም። ራሱ ሰነድ የለውም ብሎ ነው የሚናገረው። የራሱን ዑለማዎች እንደ ዑለማዎች ይሄ የሙጃሂድ ተፍሲር ነው። ስለዚህ ኢጅማዕ ነው። ዑለማዎችም አልተቃወሙትም። ኢጅማዕ ነው። ይሄን ያልተቀበለ ይከፍራል ብሏል። ለዒሳ የተሰጠው ክብር አጽድቀህ ነው ያለው። ለሱ የተሰጠውን ይሄንን የመሰለ ክብር የረሱል ሰለላሁ ዐለይሂ ወሰለምን መቃወም ነው የሚመስለው አይነት ገለጻ ነው ገለጸ። ነብዩ አላህን አይተውታል የሚሉ ውሸት ነው። ይሄም ኩፍር ነው። ነብዩ አላህን በዱንያ አላህ አኺራ አላህ አላህን ጀነት ውስጥ ይመጣል። ዱንያ ላይ አላህን የለም። ይሄ ከቁርአን ጋር የሚጋጭ በህልምስ የለም። በህልም እንደውም ማለት ስንማር በህልም እንደውም ይሄን ያልተቀበለ ካፊር ነው ይላሉ ሰዋቦች ራሱ የሚል ነገር ያው በህልም አንዱ አላይቱ ረቢ ይሄ ኮና ሰነ ሱረት አንዱ ወጣት ተሰማይ እሱ ሲህልም ማለት ያ ሰነ ሱረት ሻብ ነምረት የሚለው ወደ ኢብኑ አባስ አስጠግተው እንደውም ምንድነው ኢብኑ አባስና አይሻ ሁላ ተካላልፈዋል በሚል የተማር ነው ማለት ተፍሲር ነው። አይሻ አላዩም ነው ላይድሪኮል አጥራት ወይ ድሪኮል አጥራት አይቷል ነው የሚሉት፣ ግን ብታጣሩት የለም። ቁርአን ግልጽ አይደለም ወይ ላቱድሪኩል አብሳር እያለ አይደል? ለንተራኒ ላቱድሪኩል አብሳር ወሆ ዩድሪኩል አብሳር ነው። እሱ አይኖችን ያገኛል እንጂ የሱ አይኖች አያገኙትም እኮ። ይሄ ግልጽ አንቀጽ ነው። ስለዚህ አብደላህ ኢብኑ አባስ ላይ ቅጥፈት እንጂ ያመጡት በፍጹም አሁን አይቶታል የሚባለው እንዴት ነው ምናምን የሚለው እንግዲህ ስንገቡበት ነው የምታውቁት። ግን ሙህከሙን ያዙ፣ ለመዳን ሙህከሙን ያዙ፣ ሙህከሙን ያዙ። አይሻ አይቶታል ማለት ቅጥፈት ነው ብላ አይደል እንደምትነገር። ሶስት ነገር አለ። ሶስት ነገር የተናገረ ሰው በአላህ ላይ አስተባብሯል አለች። አንደኛ አላህ ነብዩ አላህን አይተዋል ያለ ሰው አላህ ላይ ዋሽቷል። ሁለት ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ዋህይን ደብቋል ያለ ሰው ወህይን ነብዩ ደበቁ ያለ ሰው በአላህ ዋሽቷል ሶሒህ ሐዲስ ላይ። ሶስተኛው ደግሞ ምን አለች? ነብዩ መሐመድ ገይብን ያቃሉ ብሎ ያለ ሰው ይሄ እንዳለ ከባባድ ሶስቱም የኩፍር ናቸው። ስለዚህ እንደነሱ ሐሳብ እኮ አብዱላህ ኢብኑ አባስን አክፍሯል። ገይብን ያቃሉ ብሎ አላህ ካላሳወቃቸው በስተቀር አሊሙል ገይብ ናቸው ነብዩ ያለ ሰው ይሄን በአላህ ላይ ዋሽቷል። ውሸቱ ክህደት እኮ ነው፣ ዝም ብሎ ውሸት አይደለም። ነገር ግን የሚገርመው ሙስሊም የሚባለው ሰውዬ ደግሞ ይሄንን ሲናገር ኢብኑ አባስ አየ የሚባለው እኮ በልቡ ነው በአይኑ አይደለም ብሎ እኮ ዘግቧል። አሁን ኢማሙ አህመድ
አላህን አይተውታል ብለው ተናገሩ አሉ። በሌላ ደግሞ በልብ አሉ። ከዛ ዑለሞች ማለት ሙጥለቁ በሙቀየድ ይሆናል ይላል። ኢማም አህመድ ራሱ ይሄንን አልደፈሩም ይሏቸው። በልብ ያሉት ራሱ ተፍሲር ያደርጋሉ። በልብ ማላቅ አላህን ማክበር እንደዚህ ብሎ ኢብኑ አባስም አንድም በዚህ በአይኑ ምናምን በልብ አላህነት ማለት አላህን ማክበር መውደድ ታዕዚም ማድረግ ነው ብሎ ነው እንደዚህ ሙስሊም ላይ ራሱ አለ እኮ ሐዲስ ላይ ግን ከኛ ጋር ልክ ተያያዘና ይሄው በቃ ይቃጠሉ ብሎ ኩፍር ውስጥ ገባ። ኩፍር ውስጥ ገባ። ኩፍር ጨመረ ነው። በኩፍር ላይ ኩፍር ጨመረ። ስለዚህ ቁርአን ነው ቁርአን ላ ተድሪኩ الابصار ለን ተራኒ ነው ቁርአን መቀማመጥ ነው። እንግዲህ አላህን እኮ የሚሰጥና እንደ አንድ ሰው አይነት ከጻፈ ተቀመጡ አጠገባቸው ላይ ተቃቀፉ ምናምን ሲልህ እኮ እንግዲህ አስብ። እኔ አንተን እኮ ግዙፍ ኮክ ማቀፍ እንኳን አልችልም። ተቃቀፉ አላህ አቀፋቸው ደረታቸውን ነካ ከዝቃዜ ከዛ የጠየቀውን ጥያቄ ነብዩ መሐመድ መለሱ። አሁን ተገለጠልኝ። በግረ መንገድ ለአላህ እጅ ደግሞ ምን ሰጥቶታል? ቀዝቃዛ የሚል ሲፈምስ እጁን ደረቴ ላይ ቀዘቀዘኛል። ያላህ አላሰበተው ሲፋ ማለት ነው። ሲፈት ነው ማሳራሱ አላህ አደምን ይሄው ብሎ ሲፋ ያልሰበተ ሷሃባዎች ሲፈት ነው ማሳ አደምን ብሎ አርሽ ላይ ተቀመጠ። አርሽ ፍጡር አይደል? ከዚህ ምን ሲባጣ ደረሰ ጀግናው ሰልማን ሲፈት ነው ማሳ መነካካት አላህ ከፍጥረት ተነካካ ሲፈት ነው ማሳ ይሄም ድምጽ አለ። አላህ በእጁ የሰራው ከሚለው ነው ከሚለው ጋር አላህ አደምን በእጁ ፈጠረው አይደል? እኛ በእጁ ፈጥሮታል። ከዚህ ሚያስ ሲፋ የተጠቀሰ የለም። እንደገና ደግሞ አርሽ ላይ ተቀመጠ ብሎ አለ በራሱ የአርሽን መቀመጥ ለማስፈት ይሄንን ያመጣ አላህ አደምን በራሱ እጅ ፈጠረው የሚለው ይሄው አላህ ተነካክቶ የለም ከአርሽ ጋር ቢነካካስ እንደውም ከዚህም የዘለለ አላህ ከፍጥረት ጋር ተነካካ። እንደዚህ ያለ የሚያነሳው ሹብሃ አለ። አራት ነገሮች በእጁ ፈጥሮ አረብሎ ማለት ነው። ሰነድ የለው የካቡል አህባር ቂሳስ ራሱ ሲጀመር ፈጥሯል ነው የሚለው ኮረም ሐዲሱ እንጂ ነካቸው ጨማለቀ አቦት ከሚል እኮ የለውም። እንደመጣ እንኳን በዛል ሰሚያና መሳቢያና መጣው ነው አላህ በእጁ ፈጠረ። ለውህን እንደዚሁ አርሽን እንደዚሁ አደምን እንደዚህ ያለ አራት ነገሮች ብሎ የሙሳ የተውራት ለው የለም እንደዚህ ብሎ ያመጣል። በእጁ ፈጥሯል ሲል ንክኪ ያለው ነው እሱ ንክኪ ያለው ነው በእጁ ፈጥሯል ሲል ንክኪ ነው። ስለዚህ ከዚህ ምን እናስብታለን? እሱ ሲፈትን ሙማሳ እናስብታለን። የመነካከስ ሲፋ አላህ ይነካካል። አላህ ከፍጥረት ተነካካ ብሎ እኛ ቁርአኑ ዛሂሩ አላህ ፈጠረው አላህ በእጁ ፈጥሮታል። ወንጀል የቆል ወማ ካነ ሊበሸሪን አን ዩከሊመሁ አላሁ ኢላ ወህየን አው ሚን ወራኢ ሂጃብ አው ዩርሲሉ ረሱላን ኢላ ቀውሊ አልዩል ሐኪም የሚለው ይሄን ቁርአን ራሱ ነው። ወላ ላ ትድሪኩል አብሳር ወሁወ ይድሪኩል አብሳር ወሁወ ለጢፉል ኸቢር አወለም ተስማ። እንግዲህ አላህ ፍጥረትን ይመለከታል። ፍጥረት አላህን አያዩት ጀነት ሲቀር ማለት ነው። እንደገናም ደግሞ አልሰሙም እንዴ አላህ ወማ ካነ ሊበሸር ለሰው ልጅ እኮ አይገባውም አዩከሊመሁ አላህ ሊያናግረው ማለት ነው። ይሄ አነ ግልጽ ለግልጽ የለም። አላህ የሰው ልጆችን በግልጽ ነብዩን በግልጽ እንደዚህ የሚባል ነገር ይሄ የለም። ቁርአን ነው ወማ ካነ ሊበሸር አዩከሊመሁ አላሁ ኢላ ወህየን ወይ ወህይ ያወርድለታል በዚህ ነው እንጂ ያን እንደዚህ ግልጽ የለም። አው ሚን ወራኢ ሂጃብ ወይ ከግርዶ በኋላ አው ዩርሲሉ ረሱላን ወይ መልእክተኛ ይልካል በዚህ ነው ኢላ ቀውሊሂ አልዩል ሐኪም በሚል ነው። ስለዚህ ወመን ዛማ አነ ረሱላህ ሰለላሁ ዐለይሂ ወሰለም አያሻ ንግግር እኮ ከተመ ሸይአን ሚን ኪታቢላሂ ፈቀድ አዕዘመ ዐለላሂ ፈርየተ ወላሁ ተዓላ የቁል ያ አዩሃ ረሱል በሊግ ማ ኡንዚለ ኢለይከ ሚን ረቢከ ወኢን ለም ተፍዐል ፈማ በለግተ ሪሳላ አላህ እያለ ደበቀ ያለ ሰው ይሄ ክደዋል እኮ ነው። በአላህ አይሻ እኮ ነች እንደዚህ ከዛ ማለት ነው። ምን ይላል? ወቃለ አብዱላህ ኢብኑ አሪስ የሚባለው ሰውዬ እንግዲህ እነዚህ ታቢዕ የሚባሉ ነው። ኢስተባ ኢብኑ አባስ ወኡበይ ኢብኑ ካብ ይሄ ማለት ነው። ምን ይላል? ወቃለ አብዱላህ ኢብኑ አሪስ የሚባለው ሰውዬ እንግዲህ እነዚህ ታቢዕ የሚባሉ ነው። ኢስተባ ኢብኑ አባስ ወኡበይ ኢብኑ ካብ ኢብኑ አባስ እና ኡበይ አንድ በተሰበሰቡና ፈቃለ ኢብኑ አባስ አማናህኑ በኑ ሐሽም እኛ የበኑ ሐሽም ዘሮች ግንዶች ፈነቆሉ እንላለን ኢነ ሙሐመድ ረአ ረበሁ መረተይን ብሎ እንግዲህ ኢብኑ አባስ እንደዚህ ጉረኛ ማለት እነሱ እንደሚሉትም አይደለም። እኛ የበኑ ሐሽም ጎሳዎች እኛ እንደዚህ እንላለን ሙሐመድ አላህን ሁለት ጊዜ አይተዋል ብሎ ማለት ሁለት ጊዜ አይተዋል። ثم قال ابن عباس ከዛ ኢብኑ አባስ አለ እችን ቃል የተናገረው ሰማ አታጀቡና
ትገረማላችሁ ትደነቃላችሁ አነል ኹለተ ተኩኑ ለኢብራሂም ኹላ ኸሊልነት ለኢብራሂም አላህ ቢያደርግለት ወልከላም ለሙሳ ንግግር ደግሞ አላህ ሙሳ ነግሮት የለ ይሄንን ለሙሳ ቢሰጠው ወሩየቱ ለሙሐመድ ሰለላሁ ዐለይሂ ወሰለም አጅማኢን ደግሞ እይታን ደግሞ ለሙሐመድ ቢሰጥ ምን የሚያስገርም ነገር አለ? ትገረማላችሁ ብለ ኢብኑ አባስ እና ኡበይ አብሮ ተቀምጦ ኢብኑ አባስ ሲናገር ቃለ ፈከበረ ከዓብ ምን አለ? በቃ በኢብኑ አባስ ንግግር ተገርሞ አላሁ አክበር አለ። ከዛም ሐታ ጃወበቱል الجبال ተራራዎች አላሁ አክበር አሉ። ከሱ ጋር ምን ላይ ሰጡት ይላል። ይህ እስቲ ከየት የመጣው? ይህ እንደዚህ አለ ثم قال ان الله قسم الرؤيه وكلامه بينما እንደዚህ ያለ በቃ እንደዚህ ይሄንን ቁጭ ነው ያደረገው። ግን ከጃህሚያ ኪታብ የምን ኪታብ ቁርጡ